የምታደርጊው ነገር ስለሚያናድደን ነው እንጂ እኮ ጠልተንሽ አይደለም። ግን በቃ ቶሎ ቶሎ ትቆጪኝ፣ ይከፋኛል። ደግሞ ጓደኛ አይደለሽ እንታረቅ ብለሽኛል ነበር። ሁሌም በማደርገው መንገድ ነው የመጣሁት። ምን ነው ውጭ ላይ አዳዲስ ፊት እያየሁ ነበር። እዛ ነው። በደንብ መጠንቀቅ አለብህ። ደግሞ አዲስ ነገር አለ። ምንድን ነው? ወይዘሮ ኤፍራታ ከያፌት ጋር ስራ ቦታ አብራ ነበረች እና አዲስ ወጥመድ እያዘጋጀ ይመስለኛል። ምን? እንደዚህማ አይሆንም። ወይኔ ናታን፣ እንደዚህ ማድረግ የለበትም። አንተ ተረጋጋ። ማን ነው? አላውቀውም። አዲስ ቁጥር። ሄሎ ሄሎ፣ አቶ ናታን እንዴት ነህ? ይሄ ናታን ስልክ አይደለም። ጥሩ ነው። ማንነት መቀየሩ ያን ያህል የከበደ አመስልም። አቶ ያፌት ምን ፈልገህ ነው በዚህ ሰዓት? ምን እንደምፈልግማ ታውቃለህ አይደል? ስለዚህ በምፈልገው ነገር ላይ ብንደራደር አይሻልም? ካልነገርከኝ በምን አውቃለሁ? ምንድን ነው የፈለገው? የምፈልገውማ የራሴን የሆነ ነገር ነው። በስራ ቋንቋ እንናገር። ምንድን ነው የምፈልገው? የወሰድክብኝ ሴቶች ለመመለስ። ቦታ ስለሚኖር ቦታ ተቀያይረን እንደውል ማለት ያው እንዳናረባብሽ። አንቺ ውጭ ላይ ሆነች ለያፌት ደውይ፣ እኔ ደግሞ እዚህ ሆኜ ለፖሊስ ደውላለሁ። ወይስ ምን ይሻላል? ምን ይሻላል? ሰይጣን፣ የሰይጣን ቁራጭ ነሽ የማትረባ። ክፍል 98 ዛሬ ይለቀቃል ብለን ሁላችንም በጉጉ ስንጠብቅ ነበረ። እንግዲህ ፓርቱም ያለቀው እጅግ በጣም አጓጉ ፓርት ነበረ። እንዲሁም ቢኒ እንዲሁም ዳጊ እንዲሁም ደግሞ ገኒ እጅግ በጣም ደንግጠው በተፈጠረው ነገር ይብን ዳጊ መናገር አልቻለም ነበረ። እንዲሁም ቢኒ ተሎ ስልኩን ጥሎ ወደ ውጭ እንደወጣ ነበር እንግዲህ ፓርቱ ያለቀው። በምን ትጠረጥራላችሁ? እኔ ግን ቤዛና ጽ ያሰቡት ነገር ነው። ምናልባት ያው ቢኒ እንዴት ሊመጣ ይችላል? እኔ እንዴት ሊፈልገኝ ይችላል? ሊያፈቅረኝ ይችላል ወይንስ ደግሞ አያፈቅረኝም የሚለውን የመፈተኛ እንትን ያደረገችበት ይመስለኛል። በዚያ ምክንያት ይሆናል፣ አሊያም ደግሞ ኤፍራታ የሆነ ነገር ሆናለች። ምክንያቱም እንግዲህ አቤል ከነ ያፌት ቤት ገብቷል። ያፌት ደግሞ አላወቀም። ስለዚህ በዚያ ምክንያት ምናልባት ከኤፍራታ ጋር ተጣልቶ ሊሆን ይችላል የሚል ግምት አለኝ። በእርግጠኝነት እንግዲህ እናቱ ከዳጊ ጋር አይደውልም፣ ቢደውል ከቢኒያም ጋር ይሆናል ማለት ነው። ስለዚህ የሆነ ነገር ችግር የተፈጠረው ምናልባት ከጽ አሊያም ደግሞ ከኤፍራታ ጋር ነው ብዬ አስባለሁ። ምናልባት ያው ኤፍራታ ደውላ ሊሆን ይችላል አሊያም ጽ ግን በፂ እንትን ብየዋለሁ እኔ። ምክንያቱም ከፂ ጋር በጣም ያወራሉ። ኤፍራታ ብደውል በጣም ደንገጥ ብሎ ወይንም ደግሞ ኤፍራታ ደወለች በማለት እንግዲህ ዳጊ ለእናቱም እንዲሁም ደግሞ ለቢኒ እንደሚናገር ስልኩን ከማንሳቱ በፊት የታወቀ ነው። ስለዚህ እየደወለችው ፂ ትሆናለች እና ፂ ምን ገጠማት፣ ምን ሆነች የሚለውን ነገር እኛም በጉጉት የምንጠብቅ ይሆናል። ሀረጎች ያው ነገ ይለቁልናል ብለን ተስፋ እናደርጋለን። እንግዲህ ያፌት አሁን ላይ በጣም ለኤፍራታ የሆነ ወጥመድ አስቦላታል። ምክንያቱም ከእናቱ ጋር ትሰራለች ብሎ ስለጠረጠረ፣ ስለዚህ ሌላ ነገር ወንጀል ውስጥ ወይንም ደግሞ አብረው ሰርታ ከሱ በላይ ያፌት በላይ እንድሰራ የሚፈልገው ነገር ይኖራል። ግን ደግሞ ወረቀቶች መፈረም አለባት ሲል የሆነ ወንጀል ወይንም ደግሞ የስህተት ነገር እንድሰራ ሊያደርግ ወስኖባታል። ይህን ሲሰማ ደግሞ ናቱ እጅግ በጣም ተናዷል። ይህንስ ሊያቆም ይችላል ወይንስ ደግሞ ሊያስፈርማት ይችላል የሚለውንስ ያፌትስ እንደው በኤፍራታ ጨክኖ መጥፎ ስራ እንድሰራ ሊያደርጋት ይችላል ወይ? በነገራችን ላይ ከየኔ ፍቅር እሷ የሆነ ነገር ውስጥ ቆፍራ ከምትከተኝ ይልቅ አስቀድሜ መጠቀቅ አለብኝ ምንም ያክል ነገር ብወዳትም በማለት እንግዲህ ያው ሲናገር ሰምተነዋል ማለት ነው። ስለዚህ የሆነ ነገር እንድሰራ ምናልባት ስህተት ሊያደርጋት ይችላል።
እንግዲህ እፂ ደግሞ ለቢኒ የሆነ ነገር ያዘጋጀችለት ይመስላል። እንግዲህ ሉሊት ደግሞ እንዲሁም ደግሞ የቤዛን ጓደኛ በጣም ስለ ቤዛ መጥፎነትም ስትናገር ነበረ። ግን ደግሞ እሱ አላመናትም። ምክንያቱም ቤዛ ያሳለፈችውን ነገር ክፉ እንደነበረች እና መጥፎ እንደነበረች እንዲሁም የእህቷን ጓደኛ ወይም ደግሞ ፍቅረኛ እናቱን ለራሷ ለማድረግ ብዙ ነገር እንደጣረች እስር ቤትም እንደገባች በጣም መጥፎ ባህሪ እንደነበራት አሁን ላይ ደግሞ ብዙ ነገሮቿ የተሻሻለ ህይወት እንዳለች እና ጸባዩ እንደተቀየረች እንግዲህ ለልጁ አውርተዋለች። ስለዚህ ሉሊት የተናገረችው ነገር እንግዲህ አልተዋጠለትም ማለት ነው። እና ውድ ቤተሰቦቼ ሁላችንም በጉጉት የምንጠብቅ ይሆናል። በያላችሁበት ሰላማችሁ ይብዛልኝ። ድል ለኤፍራታ እንዲሁም ደግሞ ለነናቱ ለነፂ ለነቢኒ ለነዳጊ ለነቤዛ በሙሉ ማለት ነው። እና በያላችሁበት ሰላማችሁ ይብዛልኝ።